የከስተመር ኤክስፔክቴሽን በጣም ዲፊካልቲ ነው ብዬ አምናለሁና ምክንያቱም ከስተመር የሚጠብቀው በቃ ቀላል ወዲያ የሚስተካከል አይነት ነገር ነውና ወርድ ላይ የምንጽፍ አይነት ነው የሚመስለውና እሱ ያስቸግራል ብዬ አምናለሁ። አዝ ኤ ዴቨሎፐር ትንሽ ዴቨሎፐር ያልሆነ ቦስ ከባድ ዶክመንቴሽን ማዘጋጀት፣ ሌላ ዴቨሎፐር የጀመረውን ኮድ መቀጠል አያስፈልግም የሚል እምነት ነው ያለኝ። አያስፈልግም ብዙ ጊዜ እንደውም ሲሳካላቸው የምናየው ሰልፍ ቶት ዴቨሎፐሮች ናቸው። በጣም አሪፍም ማለት ነው እና አይ ዶንት ቲንክ ዲግሪ ያስፈልጋል ብዬ አላስብም። ዲግሪ አያስፈልግም። ያው ለአመት ዲግሪ ከመፈለግ ኮዲንግ መጀመር ይቀላል። 10 ዓመት በኋላ በጣም ዲቨሎፐር የሚቀንስ ይመስለኛል እና ምክንያቱም በኤአይ እየተተካ ነው አብዛኛው ሰው የሚሄደውም እና በጣም አዳጋች ነው ብዬ አምናለሁ ለዲቨሎፐሮች። የዲቨሎፐር ኳንቲቲ የሚቀንስ ይመስለኛል። አንድ ሰው በጣም የብዙ የ10 ሰዎችን ስራ ይሰራል ብዬ አስባለሁ። ፕሮምፕት ኢንጂነሪንግ ኢንጂነርስ አሁን ካለው ኤአይ ይበልጥ ሞር ኢንተግሬትድ ሆኖ ዴቨሎፐሮችን ቁጥር ይቀንስና ግን ዋናው ሞር ከኤአይ ጋር ኢንተግሬሽን ይጨምራል ብዬ ነው የማስበው።